ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እስኪ አንድ ጊዜ ይሄንን ቪዲዮ ሰምተነው እንመለስ። ትግሬ ወንድ ግን አስወባው ነጭ ዱቄት ምንድነው? አንቺ ሂጂ like this is respect. I respect my mom. Again, don't tell me oh hey is he tribe because ያንቺ ባል ነጭ ሽንኩርት እና ምንድነው? it's a ትኩር ፍራፍሬ. there's no ትኩር ፍራፍሬ. ሽንኩርት ፍራፍሬ አይደለም። ውድ ቤተሰቦች ይህ ቪዲዮ እንግዲህ ዴኒስ ስለእናቷ የተናገረችበት ወይም ደግሞ በሰዓቱ በማወቅም ሆነ ባለማወቅም እናቷን የተናገረችበት ቪዲዮ ነው። አሁን የዴኒስ እናት እንደሚታወቀው ህይወቷ አልፏል። ይሄም ደግሞ ተፈጥሯዊ ነገር ነው። ግን ያለው ነገር ምን መሰላችሁ? ወይም ምን እንድንገነዘብ ሊያደርገን የሚችለው ነገር ዴኒስ በፊት እናቷን የተናገረበችበትን ቪዲዮ ኢሹ አንስቶ ልጅቷን ለማጨናነቅ መሞከር ይሄ ተገቢ አይደለም። ምክንያቱም ልጅቷ አንደኛ እርጉዝ ነች። እርግዝና በራሱ ራሱን የቻለ የሚያመጣው ነገር የሚያመጣው ተጽዕኖ የሆርሞን መለዋወጦች ስላሉ ለልጅቷ እንደዚህ አይነት ነገር ማድረግ ተገቢ አይደለም። ሲቀጥል የእናቷ ሞት ራሱን የቻለ ችግር ነው። እቺ ምናልባት እናቷን ማግኘት ፈልጋ ሊሆን ይችላል። ተገናኝተው ለረጅም ጊዜ ተገናኝተው ቆይተው ሊሆን ይችላሉ። እናቷም ደግሞ ልጄን አፍቃኛለች እያለች እንደነበርና ሶሻል ሚዲያ ልጄን እንዳይበላብኝ በማለት ብዙ ጊዜ ትናገር እንደነበር እናቷ ጉርሻ ፔጅ ላይ ራሱ ተፖስተዋል ማለት ነው። ምን ያህል እናት ለልጇ እንደምትጨነቅ ሶሻል ሚዲያ እንዳያጠፋብኝ፣ ሶሻል ሚዲያ ልጄን እንዳይበላብኝ ብላ ምን ያህል ቢያንስ የታወቃት ነገር ነበር እናት ማለት ነው። እናት በነገራችን ላይ ስለ ልጆቻቸው ያውቃሉ። እናቶቻችን ስለኛ በደንብ ነው የሚያውቁት ማለት ነው። የሆነ ነገር ይነግራቸዋል። ያም ሆነ ይህም ግን እኛ ሰዎች ልጅቷ የዛኔ የተናገረቻት እናቷን የሰደበችበትም ሊሆን ይችላል፣ ምንም ሊሆን ይችላል። እንደ አዲስ አምጥቶ እዚህ ጋር ማሸማቀቅ መሞከር ይሄ ተገቢ አይደለም። ሲቀጥል ደግሞ ለሌሎቻችን ይሄ ነገር ትልቅ ትምህርት ሊሆነን የሚችል ነገር ነው። ለወንድ ብለን ቤተሰብን መንካት፣ እናትን፣ አባትን፣ እህትን፣ ወንድምን ሊሆን ይችላል ሀቴበር ማንኛውንም ቤተሰብ ማለት ነው። ቤተሰብን መንካት አሁን እቺ ልጅ እናቷ እንደዛ ባትናገር አሁን ላይ ባልተሸማቀቀች ነበር። የበለጠ ሶሻል ሚዲያ ላይ መነጋገሪያ የሆነው ይሄ ነገር ነው። እናትየዋ በስደት ዓለም ላይ ብዙ ጊዜ እንደቆየችና በቅርብ ወደ ኢትዮጵያ እንደገባችም ነው እየተነገረ ያለው ማለት ነው። የሞቷ ምክንያት ምን እንደሆነ ባይታወቅም ግን ምን ያህል ልጅቷ አሁን ላይ ስትረስ ውስጥ እንደምትገባ የእናቷ ሀዘን ፕላስ ድሮ የተናገረቻትን ነገር እኛ ሀበሾች ስንባል እንዳዲስ አምጥተን ኢሹ አድርገን ያንን ነገር ስናነሳ ልጅቷ ምን ያህል እየተጨናነቀች እንዳለች ፈጣሪ ይወቀው። ውድ ቤተሰቦች ምንላችሁ ፈልጌ ነው ከእንደዚህ አይነት ነገር ብንጠነቀቅና ይሄ ለሁላችንም ትምህርት ሊሆን የሚችል ነገር ነው። ቪዲዮውን ግን ላይክ ሸር ማድረጋችሁን እንዳትረሱ።